ጥር 14 ቀን 2018 አታደብዝዙት። ማናቸውም ሁነቶችና ክስተቶች ወይም ውጤት መንስኤዎች አሉት። ለአንዱ ውጤት የሆነው ለሌላው ምክንያት ሊሆን ይችላል። በፍልስፍና ወይም ሎጂክ ስለ ምክንያትና ውጤት ትንታኔ ሳይሆን ኑሮ ውድነቱ እኔንና መሰል ወገኖችን አሳርሮ ወደ ቀስ በቀስ ሞት እየሰደደን ስለሆነ የኑሮ ውድነቱ መሰረታዊ ምክንያቶች የቀረቡ አቋራጭ መፍትሄዎችና ስለሚጠበቅ ወሳኝ ተግባር ባጭሩ እንደሚከተለው ሳቀርብ ሰምቶ በጉዳዩ ለሚዝናና ሳይሆን ለብሶቱ መፍትሄ ማቅረብ ለሚችል በክብር አቤት እላለሁ። ዛሬ በአንዱ ሚዲያ የኑሮ ውድነት ከጊዜ ወደ ጊዜ እየጨመረ እጅግ አሳሳቢ ደረጃ ላይ ደርሷል በማለት ምክንያቶቹን ሲጠቅስ የቤት ኪራይና የአስቤዛ ዋጋ እየናረ መምጣት በማለት ለመፍትሄው ስለ አከራይና ተከራይ ወጥቶ ለፓርላማ ስለቀረበው አዲስ አዋጅ ያትታል። እዚህ ላይ ሁለት ጉዳዮች ጎልተው ታይተውኛል። የኑሮ ውድነቱን መሰረታዊ ምክንያት መግለጽ፣ ሁለተኛ ዘላቂ መፍትሄው አንዷን ችግር ብቻ ነጥሎ በማውጣት የቤት ኪራይ ቁጥጥር ብቻውን መፍትሄ ሊሆን እንደማይችል እና የቤት ኪራይ ቁጥጥሩ ራሱ የተዛባ የዜጎች የህልውና መብት የሚጋፋ ስለሆነ ሌላ አማራጭ እንዲቀርብ ሀሳብ ለማንሳት ነው። አንደኛ፣ የኑሮ ውድነቱ መሰረታዊ ምክንያት በኢኮኖሚክስ ህግ የፍላጎትና አቅርቦት አለመጣጣም ለዋጋ ማውጣት ወይም መውረድ ምክንያት ሲሆኑ የቤትም ሆነ መሰረታዊ ፍላጎቶች እንዲሁም የግንባታ ሸቀጦች ዋጋ ጋር አለመመጣጠን ለኑሮ ውድነቱም ሆነ የቤት ኪራይ ዋጋ መሰቀል ምክንያት ነውና ለዚህ ዘላቂ መፍትሄ መፈለግ እንጂ አዋጅ ዘላቂ መፍትሄ ሊሆን አይችልም። የዜጎችን መኖሪያ በሚመለከት በተለይ የራሱ መኖሪያ ለብቻ ኖሮት የሚከራይ ቤት ወይም ህንፃ ሰርቶ ከሚያከራይ ውጭ በ105 ወይም 160 ወይም 200 ካሬ ሜትር ለየትኛውም ዜጋ እንደ መብት በሚሰጠው ወይም ከቤተሰብ ባገኘው መሬት ላይ ልጆቹን በተደራራቢ አልጋ ወይም መሬት በመደዳ ሰሌን አንጥፎ እያኖረ ለቤተሰቡ የኑሮ ጉለት ብሎ ሳይተርፈው አንድ ወይም ሁለት ክፍል ቤት አከራይቶ ኑሮውን ለሚደጉም ጣልቃ ማግባትና ግብር መጠየቅ ለመንግስት የሚገባው አይደለም። ለሌሎች ከ500 እስከ 2000 ካሬ ሜትርና በላይ እየሰጡ ሌላውን መደፍጠት ሚዛናዊ አይደለምና ሊቆም ይገባል። ይልቁኑ ያለ አግባብ በባለ ሀብቶች ስም በየወረዳው ዞንና ክልል ከ1000 ቤቶች በላይ ሊያሰሩ የሚችሉ ባዶ መሬቶችን ለሰማይ ቤት ቆጥቦ ባዶ ከማኖርና መሬት የለም ብሎ ዜጎችን ከማጎሳቆል ውጥረቱን ማርገብ የሚቻለው ያለ አግባብ ከአምራች ውጭ ባሉ በሞኖፖል የተያዙ የግንባታ ዋጋዎች በስግብግቦችና በአቋራጭ ለሚከብሩ ተብሎ የሚያሰራጩትን በመቆጣጠር የግንባታ ዕቃዎችን ዋጋ በዋጋ ትመና ሕግ ከመሰረቱ ጀምሮ ቁጥጥር በማድረግ በዝቅተኛ ዋጋ በማቅረብ የገንቢዎችን ቁጥር ማብዛት፣ የራሳቸውን ቤት መስራት ለሚችሉ የረዥም ጊዜ ብድር በዝቅተኛ ወለድ ማቅረብ፣ ገንብቶ አቅምን ባገናዘበ መሸጥ፣ ስለ እርሻ አግሮ ኢንዱስትሪና ሌሎች የኢኮኖሚ ዘርፎች አሁን ካላቸው የአቅርቦት መጠን ለፍላጎቶች ማሟያና ችግሮቻችን መቅረፊያ እርሻን ማስፋፋት፣ የሰው ኃይልን ከጦርነት ይልቅ ለምርትና እሴት መጨመር ማዋል፣ ሰላምን ማስፈን፣ ጦርነትን ማቆም አፋጣኝ ተግባር ይሆናሉ። በመጨረሻም የዚህ መልእክት ደብዛዛው ባክግራውንድ ብርሃን ለመፈንጠቅ ጨለማው ደግሞ ለማፈን የሚታገሉበት ሆኖ ብርሃኑ ግን ጨለማውን በቅርቡ ገፎ እንደሚፈነጥቅ የዘመናት ልምድ ያሳያል። ዘሪሁን ከጋረማው